አቤት አበሻ አቤት አበሻ። አሁን እኮ በቃ ኦዲየንስን ለማሰደብ ቡራን ለማሰደብ የማታደርጉት የማትጥሩት ጥረት የላችሁም። እውነት የማትጥሩት አሁን ቡራ ነው ብር ላኩልኝና ስልክ ገዝታችሁ ላኩልኝ የሚለው አሁን ቡራ ነው። አሁን ከሱ አፋው የሚወጣ ሆኖ ነው። የምር ባለፈው ልሰራላችሁ ፈልጌ ነበረ ማለት ሰርቼው እንዳጋጣሚ ሆኖ እንዴት እንዳጠፋሁት አላቅም ማለት ነው። በዛን ሰዓት ይሄን ቡራ በያዘው ስልክ ያኔ ፖስት ባደረገ ሰዓት ማለት ነው በጣም ብዙዎቻቸው እየተናገሩት ነበር እና ኦዲየንሶችንም ደግሞ እየተናገሯቸው ነበር ማለት ነው። እና እነሱ ናቸው የቡራ እህቶች ናቸው ስልክ ገዝተው የላኩለት የቡራ እህቶች ብርም እየላኩለት ነው ምናምን እያሉ በጣም ብዙዎቻቸው ላይ በጣም ስማቸውን የእነሱን ስም የቡራን ስም እያጠፉ ነበር በጣም ብዙዎቻቸው ማለት ነው። እና ሰርቼ እንዴት እንዳጠፋሁት አላውቅም። እግዚአብሔርን ሰርቼ ነበረ እና አጥፍቼዋለሁኝ ባለፈው እንደተገዛ አካባቢ ነው በቃ በዛን ሰዓት ማለት ነው። እና ትናንትናም ራሱ በጣም ብዙዎቻቸውም በቃ ስሜታዊ ሆነው እንዴት ነው እኛን የሚለን ያላደረግነውን ነገር እኛን ለምን ስማችንን ያጠፋሉ? ወይስ አንበሳ ስላወረዱለት ነው ወይ ያላቸው ልጆች? አዎ አውርደውለታል። አንድ ቢሉ ደግሞ እሱ አስሞልቶላቸው ነው ይላሉ። በቃ የማይሉት ነገር የለም። የምር በቃ በጣም ነው የሚያስጠሉት። እግዚአብሔርን ይሄ መከፋፈል እኮ በጣም ነው የሚያስጠላው። የአሁን የቡራ ልጆች ለብቻና የሀይሚ ልጆች ለብቻ ስለሆኑ በጣም አስቸጋሪ ነው። ገባቸው? አሁን ባለፈው ሀይሚ እርሟን ብትገባ ቅስማን ሰበሯትና ላይ ብላይም ጠፋች። ቲክታክ ላይ ማለት ነው ገብታ አታውቅም። እና ከዛም በኋላ እሷም ጠፍታ ቀርታለች። አሁን እሷን የዛኔ አሁን በጣም እየተናገሯት ነበረ የቡራ ልጆችም በቃ እንደዚህ ድብልቅልቅ ያለ ነገር ማለት ነው። እና በጣም ነው የሚያስጠላው እውነት ለመናገር ማለት ነው። እና በነገራችን ላይ ኦዲየንሶችንም ስማቸውን አታጥፎ ነው የምላችሁ። በቃ የቡራ ኦዲየንሶችን ስም አታጥፎ፣ ቡራንም ቢሆን አትንኩት፣ አትስደቡት። በቃ እንኳን ያላደረጉትም ማለት ነው ቢያደርጉለትስ ምን ችግር አለው? ያድርጉለት። እኔ አሁን ቢያደርጉለትም ምንም መስሎ አይታየኝም። እና ለሀይሚ ቢያደርጉላትም ምንም መስሎ አይታየኝም። እንኳን ያላደረጉትም ማለት ነው። እነሱ ለማኝ አይደሉም። እየለመኑ ላይ ብላ የሚገቡት ለልመና ነው ይሉታል። አሁን ቡራን ሀይሚዬንም ደግሞ እንደዚያው አንበሳ ሲወርድ ምን ሲል ያሉ እና ይህ አሁን ልመና አይደለም። በቃ ያለው ሰው ከሰጠ ሰጠ ነው፣ አለቀ። ይሄ እኮ ኖርማል ዝም ብሎ ጌም ጨዋታ ነው እንጂ ወይም ደግሞ እየቀጠሮ ጌም አይደለም። እነሱ እየገቡ እንትን የሚሉት ማለት ነው። ስለዚህ እነሱ ተለቶሎ እንደ ሰው አይገቡ፣ በየቀኑ አይገቡ፣ ሰዓት እየቆጠሩ ምን እያሉ አይገቡ። ብራም ሆነ ሀይሚ በቃ እነዚህ ቱበሮች አሁን አይታችሁ ከሆነ ብዙዎቻችሁ ተለቶሎ አይገቡም። በቃ እኛ የምናውቃቸው ማለት ነው። እና ስለዚህ የቡራን ኦዲየንሶችም አትናገሯቸው፣ ተዋቸው፣ እንደፈለጋቸው ይሁኑ ማለት ነው። ከሰጧቸውም ይስጡ፣ ከሰጡም ይስጡ። ምን ችግር አለው እንዴ? እናንተ እግዚአብሔርን በጣም ነው ግርም የምትሉኝ ማለት ነው። እና ትናንትና በጣም ስሜታዊ ሆነው ነበረ። የምሬን ነው የምላችሁ። እነዚህ ልጆች አሁን በጣም ስሜታዊ ሆነው ነበር ሲያወሩ የነበር ማለት ነው። ይገባቸዋል። እኔ ማለት እንደዚህ ስሜታዊ አትሆንም ብዬ አይደለም። ትሆናላችሁ አሁንም ማለት ያለ ስም ነገር ሲጠፋ ማለት ነው። እና ስማቸውን አታጥፉ እላቸዋለሁ የኔ ውዶች ማለት ነው። እነሱ ምንም ነገር የሉበትም እንኳን ያላደረጉትም ማለት ነው። ቢያደርጉለትም እኔ ችግር የለብኝም። ኦዲየንሶችም እንደዚያው ማለት ነው። ግን ስማቸውን አታጥፉ። ቡራንም ሆነ ኦዲየንስን ቢሆን ስም አታጥፉ ነው የምላቸው። ተዋቸው። ሀይሚዬንም አትናገሯት፣ ተዋት። በቃ እኔ ሁለቶችን በአንድ አይኔ ነው ማያቸው ማለት ነው። ጋይስ ይሄን ቻናል ላይክ እና ሰብ